እግሯ በአውሮፓ ሌላኛው እግሯ ደግሞ በእስያ እምብርት ውስጥ የተተከለ የሁለት ሙሉ አህጉራት መገናኛና የሶስት ታላላቅ የዓለም ኢምፓየሮች መናገሻ የሆነች አንድ ሚስጥራዊ ምድር አለች። ይህች ምድር የሮማን የቢዛንታይንና የኦቶማን ግዛቶች በጉያው ያሳደገች፣ የዓለምን የፖለቲካና የሃይማኖት አቅጣጫ ለዘላለም የለወጠችው፣ ያቺ ስሟ ከወርቅና ከደም የተጻፈው ድንቅ ምድር ናት። ከአረብ በረሃ እስከ አውሮፓ ደጅ ድረስ ዓለምን ያንቀጠቀጠ የዚች ምድር ተዋጊዎች ሚስጥራዊ የጦርነት ጥበብ ከአሁኑ አስደናቂ ትረካችን መግቢያ ብቻ ነው። አስገራሚው ነገር ግን ይህ አይደለም። የበለጠውና ከምንም በላይ የትኛውም አእምሮ እውነት ብሎ ሊቀበለው ከቶም የማይችለው እውነተኛው ሚስጥር የሚጀምረው በአንድ ጨለማ ምሽት ላይ ማንም ያላሰበውንና የጦርነት ሕግን የሻረውን ተአምር አንድ ወጣት መሪውን ሲያደርገው ነው። መርከቦች በባህር ላይ መነዳት የተለመደ ነው። እሱ ግን መላውን የባህር ኃይል ጦር መርከቦች በደረቅ መሬትና በተራራ ላይ በማንሸራተት የዓለምን ታሪክ በአንድ ምሽት የቀየረበት የአስፈሪ ከበባ ሚስጥር ነው። ውድ የቻናሌ ቤተሰቦች ዛሬ የምንከፍተው የታሪክ ማህደር ተራ መረጃዎችን መዘርዘር ጉዳይ አይደለም። ይልቁኑ ከአንድ ስደተኛ ድንኳን ተነስቶ ዓለምን ያንቀጠቀጠውና አድማጅን በጥልቀት የሚስበው ታላቁን የኦቶማን ቱርኮች እውነተኛ ታሪክ በጥልቀት እንመረምራለን። የጊዜውን መጋረጃ ገልጠን ወደዚህ አስደናቂ ዘመን አብረን እንሻገር። ዛሬኛ ቱርክ ብለን የምንጠራት በጥንቱ ዓለም ግን አናቶሊያ ወይም ትንሿ እስያ የተባለች በክብር የምትታወቀው ይህች ምድር ነገዶችን ያፈራች ሚስጥራዊ የቅርስ ማዕከል ናት። የሰው ልጅ ለመጀመሪያ ጊዜ ግብርናን የጀመረባት፣ ታዋቂው የትሮይ ጦርነት የተካሄደባትና የኬጢያውያን ግዙፍ ስልጣኔ የበቀለባት ይህች ምድር ለዘመናት የሮማንና የቢዛንታይን ክርስቲያን ኢምፓየሮች ዋና የልብ ትርታ ነበረች። ነገር ግን የዚች ምድር እውነተኛ ማንነትና ስሟ ሙሉ በሙሉ የተቀየረው ከማዕከላዊ እስያ ተነስተው ምድርን በአንድነት ባናወጡት አዳዲስ ተዋጊዎች ነበር። በ11ኛው ክፍለ ዘመን ከሳይቤሪያና ከመካከለኛው እስያ ሰፊ የግጦሽ መሬት ተነስተው ልክ እንደ ንስር የሚበሩ ፈረስ ላይ ሆነው የጠላትን ዓይን ሳይስቱ ቀስት መወርወር የሚችሉ ብርቱ የቱርክ ፈረሰኛ ጎሳዎች ወደ መካከለኛው ምስራቅ ፈለሱ። እነዚህ ጎሳዎች እስልምናን ከተቀበሉ በኋላ በታሪክ ገጾች ውስጥ ስማቸውን በደመቀ ቀለም የከተበውን ታላቁን የሴልጁክ ኢምፓየር መሰረቱ። የሴልጁክ ቱርኮች ግዛታቸውን እያሰፉ ሲመጡ በወቅቱ የዓለም ኃያል ከነበረው የአናቶሊያ ምድር በበላይነት ከሚመራው የቢዛንታይን የምስራቅ ሮማ ኢምፓየር ጋር ፊት ለፊት መጋጨታቸው የማይቀር ሆነ። ይህ የሁለቱ ዓለማት ፍልሚያ በታሪክ ማህደር ውስጥ እጅግ አስፈሪ ለሆነው ደም መፋሰስ መድረክ አዘጋጀ። በ1071 ዓመተ ምህረት ታሪክን ለዘላለም የቀየረውና የአውሮፓን ነገስታት በድንጋጤ ያናወጠው ታላቁ የማንዚከርት ጦርነት ተቀሰቀሰ። የቢዛንታይን ንጉስ ሮማኖስ አራተኛ ከ60 ሺህ በላይ የሚሆን የከበደ የብረት ጋሻ የለበሱ ሰራዊት ይዞ መጣ። በሴልጁኮች በኩል ግን አልፓርስላን ወይም ደፋሩ አንበሳ በመባል የሚታወቀው በጥቂት ፈረሰኞች ብቻ መንገዱን ዘግቶ ጠበቀው። አልፓርስላን የታታር ጦር ስልት የተባለውን ረቂቅ ወታደራዊ ጥበብ ተጠቀመ። ሰራዊቱ የተሸነፈ መስሎ ወደ ኋላ ሲያፈገፍግ የሮማውያን ሰራዊት መስመሩን አፍርሶ በደስታ ተከተላቸው። ነገር ግን ይህ ማጥመጃ ነበር። ቱርኮች የሮማን ሰራዊት መሃል ለመሃል ከከበቧቸው በኋላ በጥቂት ሰዓታት ውስጥ ድምጥማጣቸውን አጠፉት። ንጉሱ ሮማኖስ ራሱ ተማረከ። ይህ ድል የአናቶሊያን ወርቃማ በር ለቱርኮች ወለል አድርጎ ከፈተላቸው። ነገር ግን ታሪክ ሁልጊዜ ቀጥተኛ መስመር አይደለችም። በ13ኛው ክፍለ ዘመን ከምስራቅ ተነስተው ዓለምን ያጥለቀለቁት ጨካኞቹ የሞንጎሊያ ሰራዊት የሴልጁክን ግዛት አደቀቁት። የሴልጁክ ኢምፓየር ሲፈርስ በአናቶሊያ ምድር ላይ በደርዘን የሚቆጠሩ እርስ በርስ የሚሻኮቱ ትናንሽ ፈረሰኛ ክልሎች ተፈጠሩ። ነገር ግን ከእነዚህ ሁሉ ከተሞች መሃል ከቢዛንታይን ድንበር አጠገብ የምትገኝ አንዲት እጅግ በጣም ትንሽና ድሃ ክልል ነበረች። ማንም ትኩረት ያልሰጣት፣ ማንም የዓለም ኃያል ትሆናለች ብሎ ያልገመታት ይህች ትንሽ ግዛት በአንድ ስም ብቻ ትመራ ነበር፣ ኦስማን ጋዚ። ይህ ወጣት የካዩ ጎሳ መሪ የነበረው የኤርቱሩል ጋዚ ሶስተኛ ታናሽ ልጅ ነበር። በጥንቱ የዘር መዋቅር መሰረት ታናሽ ልጅ ወደ ስልጣን የመምጣት እድሉ ጠባብ ቢሆንም በኦስማን ልብ ውስጥ ግን እሳታማ ብልሃትና ወደር የለሽ ጦረኝነት ይንበለበል ነበር። ገና በወጣትነት እድሜው ሰይፍ በመያዝ ብቻ ሳይሆን የጠላትን ልብ ማርኮ የወዳጆችን አእምሮ በመግዛት መላውን ጎሳ ያስደመመ መሪ ሆነ። በፍትሃዊነቱ በደግነቱና ለድሆች በነበረው ርኅራኄ የተነሳ በህዝቡ ዘንድ የነበረው ተቀባይነት ፍጹም ማዕበል የመሰለ ነበር። መላው የድንበር ህዝብ ይህ ወጣት ከሰማይ የተላከ መሪያችን ነው እያለ በታማኝነት ተከተለው። የቢዛንታይን ጠንካራ ምሽጎችን በአንድ በኩል በጦርነት እያዳከመ በሌላ በኩል ደግሞ ድንቅ የፖለቲካ ብልሃትን በመጠቀም ትናንሽ የፈረሰኛ ጎሳዎችን በአንድ ዓላማ ስር አሰባሰበ። ከአረብ በረሃ እስከ አውሮፓ ደጅ ድረስ ዓለምን ለ600 ዓመታት የሚያንቀጠቅጠው ታላቁ የኦቶማን ኢምፓየር ጽንሰ ሐሳብ የተወለደው ከዚህ ታናሽ ልጅ ድንኳን ውስጥ ነበር። ለመሆኑ ከዚች አንዲት ትንሽ ድንኳን መንደር የተነሳው የኦቶማን ሰራዊት እንዴት በአጭር ጊዜ ውስጥ ግዙፍ ግዛቶችን ሊወጥ ቻለ?
ዓለምን ያስገረመውና ዛሬም ድረስ በታሪክ መዛግብት ውስጥ እንደ ተአምር የሚነሳው ያ አስፈሪ ወታደራዊና የባህል ስልጣኔያቸው ሚስጥር ምን ነበር? አንድ ጥንታዊ የፈረሰኛ ስርወ መንግስት ሶስቱን አህጉራት ያጥለቀለቀ ግዙፍ አምባ መገንባት የቻለው በእድል ወይም በተራ ሰይፍ ኃይል ብቻ አልነበረም። ኦቶማኖች በዘመናቸው ከነበሩት ታላላቅ የምዕራባውያንና የምስራቃውያን መንግስታት ሁሉ ፈጽሞ ለይቶ የሚያቆማቸው ድንቅ ሚስጥር ለጦርነት የሰጡት ረቂቅ የሳይንስ ትርጉምና በዓለም ታሪክ ውስጥ ለመጀመሪያ ጊዜ የፈጠሩት ዘመናዊ የቋሚ ጦር መዋቅር ነው። ይህ ልዩ መዋቅር ጃኒሰሪ ወይም አዲሱ ሰራዊት በመባል የሚታወቀው የእሳት ለባሾቹ ስብስብ ነው። የዚህ ጃኒሰሪ ወታደሮች ተራ ምልምሎች አልነበሩም። ኦቶማኖች ደብሽርሚ በሚባል እጅግ ረቂቅ የሰው ኃይል ግንባታ ዘዴ የተቆጣጠሩት የአውሮፓ ምድር የሚገኙ እጅግ ብልህና ጠንካራ የሆኑ ህፃናትን መርጠው ወደ ዋና ከተማ ያመጡ ነበር። እዚህም የቱርክ ባህልን ረቂቅ የጦር ሳይንስ በጥብቅ እንዲቀስሙ ይደረጋል። እነዚህ ተዋጊዎች ማግባት፣ ንግድ መጀመር ወይም ከንጉሱ ውጭ ሌላ ጌታ ማገልገል ህጋዊ መብት አልነበራቸውም። ህይወታቸውም ሆነ መኖሪያቸው ገዢው ሱልጣን ብቻ ነበር። ገና ጠመንጃ በዓለም ላይ ባልተለመደበት በዚያ ጥንታዊ ዘመን የባሩድ ቴክኖሎጂን የጦር መሳሪያ በከፍተኛ ዲሲፕሊን በመታጠቅ የአውሮፓ ነገስታት በብርድ ልብስ ውስጥ ሆነው ያስጨነቁ የሞት ማሽኖች ሆኑ። ነገር ግን በታሪክ መዛግብት ውስጥ የበለጡና የኦቶማን ስልጣኔ ቴክኖሎጂ ቁንጮ ያደረገው ሚስጥር የባሩድ ኢምፔሪ ያሰኛቸው ድንቅ የሜካኒካል ኢንጂነሪንግ ጥበባቸው ነው። አውሮፓውያን በባህላዊ የሰይፍና የጋሻ ውጊያ ላይ ተደግፈው ሳለ ኦቶማኖች ግን ግዙፍ የነሐስ መድፎችን የማቅለጥና የመስራት ጥበብ በከፍተኛ ደረጃ በልጽገውት ነበር። በተለይም እስከ 500 ኪሎ ግራም የሚመዝኑ ግዙፍ የድንጋይ ኳሶችን በመተኮስ የትኛውንም የማይፈርስ የተባለ ግንብ በአንድ ጀንበር ማፍረስ የሚችሉ ባሲልካ የተባሉ ሜጋ መድፎችን በመስራት ረገድ በዓለም ላይ አቻ አልነበራቸው። ይህ የባሩድና የኢንጂነሪንግ የበላይነት የኦቶማንን ሰራዊት በጦር አውድማ ላይ ፍጹም አይሸነፍ ያደረገው። ነገር ግን የኦቶማን ስልጣኔ በጦርነትና በደም ብቻ የተገነባ አልነበረም። በጥበብና በኪነ ህንጻም ዓለምን ያስገረመ ታላቅ ማዕከል እንጂ። ታዋቂው አርክቴክት ኒማር ሲናር የስበት ኃይልን ህግ የሚገዳደሩ ግዙፍ ጉልላቶች ያላቸውን ታላላቅ መስጊዶችና ህንጻዎችን በመገንባት የአውሮፓ መሐንዲስን ሳይቀር አስደንቋል። ከዚህም በላይ ግዙፍ እጅግ የተለያየ እምነት፣ ቋንቋ፣ ባህል ያላቸው ህዝቦች በአንድ ጥላ ስር ያስተናግድ ነበር። ሌሊት በሚባለው የህግ መዋቅር መሰረት ክርስቲያኖችና አይሁዶች የራሳቸውን ፍርድ ቤትና የሃይማኖት ነጻነት ይዘው ግብር እየገበሩ በሰላም እንዲኖሩ ይፈቅድላቸው ነበር። ይህ የባህል ብስለትና የጦርነት ሳይንስ ጥምረት ኦቶማንን ለ600 ዓመታት በዓለም አናት ላይ ያቆየ ታላቅ ምስጢር ሆነ። ነገር ግን ከዚህ ታላቅ ወታደራዊ ልዕልናና የኪነ ህንጻ ጥበብ ጀርባ በህዝቡ የዕለት ተዕለት አኗኗር ውስጥ የተሸሸጉ ድብቅ ስርዓቶችና እምነቶችም ነበሩ። እስከዛሬ ድረስ የታሪክ ተመራማሪዎችን ግራ የሚያጋቡት እነዚያ ምስጢራዊ ክስተቶች ምን ነበሩ? የኦቶማን ኢምፓየር ስም ሲነሳ የብዙሃኑ አእምሮ በቀጥታ ወደ ጦር ሜዳ፣ ወደ መድፎችና ወደ ደም አፋሳሽ ድሎች ሊጓዝ ይችላል። ነገር ግን ከዚህ አስፈሪ ወታደራዊ ግርማ በስተጀርባ በቤተ መንግስቱ ውብ ግድግዳዎችና በከተማዋ ጠባብ መንገዶች ውስጥ የተሸሸገ ሌላ እጅግ ረቂቅ ማራኪና ምስጢራዊ ባህል ነበር። የኦቶማን ማህበረሰብ ህይወት በሃይማኖት፣ በኪነ ህንጻ፣ በኪነ ጥበብና እስከዛሬ ድረስ ሰዎች ግራ በሚያጋቡ ድብቅ ስርዓቶች የተገመደ ነበር። የዚህ ስልጣኔ የባህል እምብርት የሚጀምረው ከእስልምና መንፈሳዊነትና ከሱፊዝም ፍልስፍና ጋር በጠበቀ ትስስር ነው። ኦቶማኖች ፈጣሪያቸውን የሚሹት በጦርነት ጥንካሬ ብቻ ሳይሆን በልብ ንጽህናና በኪነ ጥበብ ውስጥ ጭምር ነበር። በየከተማው የተገነቡት የመንፈሳዊ መማሪያ ማዕከላት ታላላቅ ፈላስፋዎችንና ባለቅኔዎችን ያፈሩ ድብቅ የጥበብ ቦታዎች ነበሩ። ነገር ግን ይህ መንፈሳዊ ህይወት በቤተ መንግስቱ ውስጥ ወደ ሌላ አስገራሚ ምስጢራዊ ሴራ ይቀየራል። በታሪክ መዛግብት ውስጥ እጅግ አስገራሚውና ድብቁ ስርዓት የሚገለጠው የሱልጣኖች ሐረም በሚባለው የቤተ መንግስት ክፍል ውስጥ ነው። ለውጩ ዓለም ፍጹም ዝግ በሆነ በዚህ ስፍራ የሱልጣኑ እናቶችና ተወዳጅ ሚስቶች የራሳቸውን ድብቅ መንግስት መስርተው ነበር። ይህ ስፍራ ተራ የቅንጦት መኖሪያ አልነበረም፣ ይልቁኑ የዓለም የፖለቲካ አቅጣጫ የሚቀይሩ ስውር ሴራዎች የሚጠነሰሱበት እንጂ። ከዚህም በላይ በኦቶማን ባህል ውስጥ ዘመናት የኖረ አንድ አስፈሪ ደም አፋሳሽ ምስጢራዊ ህግ ነበር። አዲሱ ሱልጣን ስልጣን ላይ በሚወጣበት ጊዜ በሀገር ውስጥ የእርስ በርስ ጦርነት የስልጣን ሽሚያ እንዳይነሳ በሚል ሰበብ የገዛ ወንድሞቹን በሙሉ እንዲገደሉ የሚፈቅድ የወንድማማቾች ፍጅት የተባለ ህጋዊ ድንጋጌ ነበር። በአንዲት ምሽት ብቻ በደርዘን የሚቆጠሩ ወጣት ልዑላን በሐር ገመድ ታንቀው የሚገደሉባት ይህ አስደንጋጭ ስርዓት የግዛቱ የህልውና መሰረት ተደርጎ ይወሰድ ነበር። ነገር ግን ከቤተ መንግስቱ ጨለማ ሴራዎች ወጣ ስንል የኦቶማን ህዝብ ለዓለም ያበረከተው ሌላው ታላቁን የባህል አሻራ እናገኛለን። ዛሬ በመላው ዓለም የምንጠቀምበት ኮፊ ሃውስ ባህል የተወለደውና በከፍተኛ ደረጃ የለማው በዚህ ስልጣኔ ውስጥ ነው። በ16ኛው ክፍለ ዘመን በኢስታንቡል የተከፈቱት የቡና ቤቶች ሰዎች ቡና እየጠጡ ስለ ፖለቲካ፣ ስለ ፍልስፍናና ስለ ስነ ጽሁፍ የሚያወሩባቸው የታሪክ ተራኪዎች ድንቅ ታሪኮችን የሚያቀርቡባት የህዝብ ንቃተ ህሊና ማዕከል ነበሩ። ይህ ማህበረሰብ ለንጽህና የነበረው አመለካከትም እጅግ ከፍተኛ ነበር። አውሮፓውያን በሽንትና በቆሻሻ በተሞሉ ከተሞች ውስጥ በሚኖሩበት በዚያ ዘመን ኦቶማኖች ግን ሐማም የተባለ የህዝብ የእንፋሎት መታጠቢያዎችን በመገንባት ንጽህና
የምናኔ አምልኮታቸው አካል አድርገውት ነበር። ይህ የቅንጦት መንፈሳዊነት፣ የባህል ብስለትና የአስፈሪ የቤተ መንግስት ሚስጥራት ጥምረት ኦቶማንን በዓለም ታሪክ ውስጥ እጅግ ተፈላጊና ማራኪ ስልጣኔ አድርጎት ኖሯል። ነገር ግን ይህ በባህልና በጥበብ የደመቀ ግዛት ወደ ጦርነት አውድማ ሲገባ ምን መልክ ይኖረዋል? ለሺህ ዓመታት ያልፈረሰውና የሮማውያን የመጨረሻ ምሽግ ቁስጥንጥንያ ለመስበር ወጣቱ ሱልጣን መሐመድ መርከቦችን በተራራ ላይ እንዴት አጓጓዘ? በጥንቱ ዓለም ታሪክ ውስጥ አንድ የማይደፈር ማንም ሊሰብረው የማይችል የብረት አጥር ነበር። የሮማውያን የመጨረሻ ክብር፣ የክርስቲያኑ ዓለም ጋሻ የሆነችውና ለሺህ ዓመታት 23 ጊዜ ተከባ ማንም ሊገፋት ያልቻለው ታላቋ ቁስጥንጥንያ። ይህችን ከተማ መቆጣጠር ማለት መላውን የዓለም ንግድና ስልጣኔ መዳፍ ውስጥ ማስገባት ማለት ነው። ለኦቶማን ኢምፔሪየም ፍጹም የበላይነት ለማግኘት ይህችን ከተማ መስበር ግድ ይል ነበር። ይህንን የማይቻል የሚመስለውን ታሪክ ምሁራንን ሳይቀር ያስደመመውን ታላቅ ህልም በትከሻው ላይ የተሸከመው ግን ገና በ21 ዓመት ወጣትነቱ የኦቶማን ዙፋን ላይ የተቀመጠው ሁለተኛው ሱልጣን መሐመድ ነበር። በአውሮፓውያን አቆጣጠር ሚያዝያ 6 1453 ወጣቱ ሱልጣን ከ200 ሺህ በላይ የሚሆን ሰራዊቱን ዓለምን ያስገረሙትን እነዚያን ግዙፍ የነሐስ መድፎችን አስከትሎ የቁስጥንጥንያን ግንብ ከበበ። ለሳምንታት ያህል እነዚያ ግዙፍ መድፎች ሌሊትና ቀን እሳት እየተፉ ግንቡን አናወጡት። ነገር ግን የከተማዋ ተከላካዮች በነበራቸው ጽናትና በግንቡ ጥንካሬ የተነሳ የፈረሰውን ክፍል በሌሊት እየገነቡ የኦቶማንን ሰራዊት በጀግንነት ይመክቱ ነበር። ከሁሉም በላይ ግን የኦቶማንን የባህር ኃይል ያቆመ አንድ ታላቅ የማይታለፍ እንቅፋትም ነበር። የቁስጥንጥንያ ነገስታት ጎልደን ሆርን የተባለውን የባህር ወሽመጥ ግዙፍና ረጃጅም በሆኑ የብረት ሰንሰለት ዘግተውት ነበር። የኦቶማን መርከቦች ወደ ወሽመጡ ገብተው ከተማዋን ከደካማው የጀርባ አቅጣጫ ለማጥቃት ፍጹም አልቻሉም። ከበባው እየረዘመ ሲሄድ በኦቶማን ሰራዊት ውስጥ የተስፋ መቁረጥና የድካም ስሜት መታየት ጀመረ። የዓለም ነገስታትም ወጣቱ ሱልጣን ተሸንፎ ወደ ኋላ የሚያፈገፍግበትን ሰዓት ይጠባበቁ ነበር። ነገር ግን ሱልጣን መሐመድ ታሪክን ለዘላለም የቀየረና የሰው ልጅ የማሰብ አቅም የፈተነ አንድ ድንቅ የጦር ስልት ከአእምሮ አፈለቀ። የጦርነት ህግ መርከቦች በባህር ላይ ብቻ እንዲጓዙ ያዛል። ሱልጣን መሐመድ ግን የባህርን ህግ በደረቅ መሬት ላይ ሻረው። በአንድ ጥቁር ምሽት በሺህ የሚቆጠሩ ሰራዊቱን አዞ ከባህር ወሽመጥ በስተጀርባ ያለውን የገላታ ተራራን የጫካ ዛፎች በአስቸኳይ አስቆረጠ። በትላልቅ ግንዶች ላይ ዘይትንና የእንስሳት ስብን በከፍተኛ ደረጃ በማስጠባት መሬቱን ፍጹም አንሸራታች አደረገው። ያለምንም የባህር ውሃ በዚህ ጥቁር ጨለማ ውስጥ ከ70 በላይ ግዙፍ የጦር መርከቦችን በሬዎችና ወታደሮች በመጠቀም በተራራው ላይ እየጎተተ በደረቅ መሬት ላይ አጓጓዛቸው። ንጋት ሲቀድና የጠዋቱ ጭጋግ ሲገፍ የቁስጥንጥንያ ተከላካዮች በቅጥሩ ላይ ቆመው ያዩትን ነገር ማመን አልቻሉም። የኦቶማን ጦር መርከቦች የማይታለፈውን ሰንሰለት አልፈው በደረቅ መሬት ላይ ተራምደው በከተማዋ በስተጀርባ ባህር ላይ በሰልፍ ተዘጋጅተው ይጠብቋቸው ነበር። ይህ አስደናቂ ክስተት የከተማዋን መከላከያና ስነ ልቦና ሙሉ በሙሉ አፈራረሰው። ግንቦት 29 1453 የመጨረሻው ታላቅና ወሳኝ ጥቃት ተሰነዘረ። የቁስጥንጥንያ ግንብ ተሰበረ። የሮማውያን የመጨረሻው ንጉስ ቆስጠንጢኖስ 11ኛ በጦር ሜዳ ላይ ወደቀ። ወጣቱ ሱልጣን በነጭ ፈረሱ ላይ ሆኖ ወደ ከተማዋ በክብር ሲገባ በታሪክ ገጾች ውስጥ ፋቲህ ወይም ድል አድራጊ የሚል ታላቅና የማይረሳ ስም ተሰጠው። ይህ ድል የሺህ ዓመቱን የምስራቅ ሮማ ኢምፔየር ሙሉ በሙሉ ከመሬት ገጽ ያጠፋ፣ የመካከለኛው ዘመን አብቅቶ የዘመናዊው ዓለም በር የከፈተ ታላቅ የታሪክ መጋጠሚያ ሆነ። ቁስጥንጥንያም ስሟ ተቀይሮ የኦቶማን ዋና ከተማ ኢስታንቡል ሆነች። ነገር ግን ታሪክ ሁልጊዜ የድል ብቻ አይደለችም። ኦቶማኖች በአውሮፓ እምብርት ላይ የብረት አሻራቸውን አሳርፈው እስከ ቬና በሮች ድረስ ግዛታቸውን በማስፋፋት የኃያልነት ቁንጮ ላይ በወጡበት በዚያ ወርቃማ ዘመን ያልተጠበቁ መራራ ሽንፈቶች የሚያጋጥሟቸው ነበር። በተለይም በባህር ላይ የተደረገው የሌፓንቶ ጦርነትና የቬናን ከተማ ለመያዝ ያደረጉት ሁለተኛው ታላቅ ከበባ ሳይሳካ መቅረቱ የኦቶማን ሰራዊት ሊሸነፍ የማይችል መሆኑን ያበቃበትና የመጀመሪያው ትልቅ ስንጥቅ የታየበት የታሪክ ገጽ ነበር። በዚህ መልኩ ኦቶማኖች በዓለም ላይ ያላቸውን የኃያል ሚዛን ለዘመናት ጠብቀው ኖረዋል። ነገር ግን በዓለም ላይ የትኛውም ታላቅ መንግስት በድል ቁንጮ ላይ ለዘላለም ሊኖር አይችልም። ይህንን ታላቅ ድል ተከትሎ ወደ ቤተ መንግስት የገባው የቅንጦት ህይወት፣ የውስጥ ስልጣን ሽሚያና የዓለም ኢኮኖሚ መቀየር ለዚህ ግዙፍ ስርወ መንግስት ሌላ ያልተጠበቀ ጥቁር መጋረጃ ያዘጋጅልን ነበር። የትኛውም ገናና መንግስት ከውጭ በሚመጣ ጠላት ሙሉ በሙሉ ከመፈረካከቱ በፊት መጀመሪያ ውድቀቱ የሚጠነሰሰው በገዛ ጉያውና በቤተ መንግስቱ ግድግዳዎች ጀርባ ነው። ኦቶማኖች በአውሮፓና በእስያ የብረት አሻራቸውን አሳርፈው የድል ማማ ላይ በወጡበት በዚያ ወርቃማ ዘመን ግዙፉን ግዛት ከውስጥ የሚበላ አስፈሪ የሴራ መርዝ መረጨት ጀመረ። በሴቶች ሱልጣኔትና በቤተ መንግስት ጃንደረባዎች መካከል የነበረው የስልጣን ሽሚያ የግዛቱን መዋቅር ከውስጥ ፍጹም አዳከመው። ነገር ግን ከዚህ በላይ የኢምፔየሩ መጻኢ ዕድል የጨለማ መጋረጃ ያከናነበው በኋላ ላይ የመጣው ካፌስ ወይም
የጓሮ ክፍል ስርዓት የተባለው አዲስ የልዑላን አስተዳደግ ስርዓት ነበር። ለ600 ዓመታት ዓለምን የገዛው ታላቅ ግዛት የመጨረሻ መሪዎች የሚሆኑት ልዑላን ገና ከልጅነታቸው ጀምሮ ዓለምን ሳያዩ የጦር ሜዳ ሳይረግጡ በአንድ ጠባብ ክፍል ውስጥ የታሰሩና በማንኛውም ሰከንድ በወንድም ይገደላለሁ በሚል ስነ ልቦናዊ ፍርሃት አእምሯቸው የዛለ ብቁ ያልሆኑ መሪዎች ሆኑ። ይህ አሰራር በጦር አውድማ ላይ እንደ ንስር የሚበሩትን እነዚያን አንበሳ መሰል ሱልጣኖች ሙሉ በሙሉ አጠፋና በቤተ መንግስት ሴራ እጅ የሚሽከረከሩ ደካማ ነገስታት ወለደ። የውስጥ አስተዳደሩ እየበሰበሰ ሲሄድ ዘመናት የኢምፓየሩ ጋሻ የነበረው ያ እሳት ለባሹ የጃኒሰሪ ሰራዊት ሳይቀር መስመሩን ሳተ። የጥንቱ ወታደራዊ ዲሲፕሊን ትተው በገንዘብና በፖለቲካ ጥቅማ ጥቅም በመደለል ራሳቸውን ሱልጣኖችን የመገልበጥ የመግደልና የመተካት አቅም ያላቸው የውስጥ ጠላቶች ሆኑ። ግዛቱ በገዛ ጦሩ ታጋች ሆነ። ነገር ግን የውድቀታቸው ሰዓት ፍጹም ያፋጠነውና የማይቀለበስ ያደረገው የዓለም የኃይል ሚዛን በአንድ ጀንበር መቀየሩ ነበር። ኦቶማኖች በቤተ መንግስት ሴራና በእርስ በርስ ሽኩቻ ተጠምደው የሳይንስን የቴክኖሎጂንና የፍልስፍናን እድገት ሙሉ በሙሉ ችላ ባሉበት ወቅት አውሮፓ በህዳሴና በኢንዱስትሪ አብዮት ብርሃን መፈንጠቅ ጀመረች። አውሮፓውያን አዳዲስ የባህል መንገዶችን በማግኘታቸው የኦቶማንን ምድር ተሻግረው የሄዱበት የነበረው ጥንታዊ የሐርና የቅመም ንግድ መስመር ዋጋ አጣ። ግዙፍ የኦቶማን ኢምፓየር ለዘመናት የነበረው የኢኮኖሚ በላይነት በአንድ ጀንበር ተናጋ። በአንድ ወቅት ዓለምን ያንቀጠቀጠውና ያ የባሩድና የመድፍ ኃይል በአውሮፓ ዘመናዊ የጦር መሳሪያዎች ስልት በስተጀርባ እጅግ ኋላ ቀር ሆኖ ቀረ። በመጨረሻም በ20ኛው ክፍለ ዘመን መጀመሪያ ላይ የፈነዳው አስፈሪ የአንደኛው ዓለም ጦርነት ለዚህ የ600 ዓመታት ግዙፍ ታሪክ የመጨረሻውን መራራ የሞት ፍርድ ፈረደበት። ኦቶማኖች ከተሸናፊዎች ወገን በመሰለፋቸው ምክንያት ግዛቱ ሙሉ በሙሉ ፈረሰ። ዋና ከተማዋ ኢስታንቡል በፈረንሳይ በብሪታንያና በግሪክ ጦር ተወረረች። የኦቶማን ስልጣኔት ለዘላለም አከተመላት። ነገር ግን ታሪክ እዚህ ላይ አበቃም። ከታላቁ የኦቶማን ኢምፓየር ውድቀትና መፈራረስ በኋላ ዓለም ያቺ ምድር ዳግም ልታገግም አትችልም ብሎ አስቦ ነበር። ነገር ግን ከፈረሰውና መሪ ከሆነው ግዙፍ ግዛት ፍርስራሽ መሃል የቱርክን ሕዝብ ከአጠቃላይ መጥፋት የታደገ የአውሮፓን ወራሪ ኃይሎች በጀግንነት የመከተና የዛሬዋን ዘመናዊ ሪፐብሊክ የገነባ ሌላ ድንቅ መሪ ተነሳ። እርሱም ሙስጠፋ ከማል አታቱርክ። አታቱርክ የ600 ዓመቱን ፊውዳል ስርዓት የሱልጣኔት አገዛዝ ሙሉ በሙሉ በመሻር በጥንቱ ፍርስራሽ ላይ ሙሉ በሙሉ ዘመናዊ ዓለማዊና ጠንካራ የሆነች የዛሬዋን የቱርክ ሪፐብሊክ በ1923 ዓመተ ምህረት እውን አደረገ። ዛሬ የምናያት ውቧ ቱርክ የሮማኒ ቢዛንታይንና የኦቶማን ደምና ወርቅ አጥልቃ በትናንትናው ታላቅ የታሪክ አጽም ላይ የቆመች የሁለት ዓለማት መናገሻ ሆና ትኖራለች። ከዚህም በላይ ቱርክ በዓለም አቀፍ ፖለቲካ በኢኮኖሚና በቴክኖሎጂ ዘርፍ ያላት ከፍተኛ ተጽዕኖ በተለይም በዓለም ላይ ዝነኛ የሆኑ ዘመናዊ የጦር ድሮኖችን እስከ መስራት የደረሰችበት ልዕልና ያ ጥንታዊ የባሩድ ኢምፔየር የኢንጂነሪንግ መንፈስ ዛሬም በልጆቻቸው ደም ውስጥ እየተላለፈ ለመሆኑ ሕያው ምስክር ነው። ውድ የታሪካችን ማህደር አባላት በአንድ ትንሽ የፈረሰኛ ጎሳ ድንኳን ተነስቶ ሶስት አህጉራትን መግዛቱና በኋላም በውስጥ ሴራ መፈራረሱ የሚያስተምረን አንድ ትልቅ እውነት አለ። ስልጣኔ ቁንጮ ላይ መውጣት ብልሃትን፣ ሳይንስንና አንድነትን እንደሚጠይቅ ሁሉ በድል ስካር ውስጥ ሰጥሞ የዘመኑን የቴክኖሎጂና የእውቀት ብርሃን መካድ ደግሞ የመጨረሻውን የውድቀት ገደል ያዘጋጃል። ዛሬ የታሪክ ጉዟችን በዚህ ተጠናቋል። ውድ የቻናሌ ቤተሰቦች እስካሁን አብራችን ስለቆያችሁ ከልብ አመሰግናለሁ። ይህም ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለነበራችሁ ልባዊ ምስጋናን እያቀረብኩ በሌላ ታሪክ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።